ሃይ እንዴት ናችሁ? ደህና ናችሁ ወይ? እኔ ደህና ነኝ። ያኛስቲው ተከታታዮች ኢንቴግሬሽን እያየን ነበረ። ኢንቴግሬሽን ባይ ፓርሻል ፍራክሽን እንዴት ኤቫሉዌት እንደምናደርግ እያየን ነበረ። ሁለት ኬዞችን አይተናል። አሁን ሌላ ሁለት ኬዝ ይቀረናል፣ ሶስተኛ እና አራተኛ ማለት ነው። ሶስተኛው ኬዝ ምንድን ነው? የተሰጠን ፋንክሽን ፒ ኦፍ ኤክስ ኢዝ ኢኳልስ ቱ አር ኦፍ ኤክስ ኦቨር ኪው ኦፍ ኤክስ ሆኖ ይሄ ኪው ኦፍ ኤክሱ ኢረዲዩሲብል ኤንድ ነን ሪፒትድ ቢሆን ነን ሪፒትድ ኪው ኦፍ ኤክሱ ይሄኛው ኪው ኦፍ ኤክሱ ኢሬዲዩሲብል ኳድራቲክ ፋክተር እና ነን ሪፒትድ አይነት ቢሆን እንዴት ነው ፓርሻል ፍራክሽኑን የምንጠቀመው? ለምሳሌ ይሄኛውን እንመልከት። ለምሳሌ ኤክስ ኦቨር ኤክስ ማይነስ 2 ታይምስ ኤክስ ስኩዌር ፕላስ 1 ኤክስ ስኩዌር ፕላስ 4 እነዚህ ምንድን ናቸው? ሬዲዩሲብል ናቸው። ሪፒቲሽን ግን የላቸውም። እንደዚህ ሲሆን ፓርሻል ፍራክሽኑ የዚህ ምን ይሆናል? ኤ ኦቨር ኤክስ ማይነስ 2 ፕላስ bx plus c over x square plus 1 plus dx plus e over x square plus 4 ይሆናል ማለት ነው። then from this one ለa ለb ለc ለd እና ለe ሶልቭ ካደረግን በኋላ እዚህ ውስጥ ሰብስቲቱት አድርገን የዚህን ፋንክሽን ኢንቴግሬሽን መፈለግ እንችላለን ማለት ነው። ኢንቴግሬሽን መፈለግ እንችላለን ማለት ነው። እንደዚህ አይነት ሲሆን ይሄንን በምንሰራበት ጊዜ ይሄንን ፎርሙላ በብዛት እንጠቀማለን። ያዙት። ይሄንን ኢንተግራል ኦፍ dx ኦቨር x ስኩዌር ፕላስ a ስኩዌር ኢዝ ኢኳልስ ቱ 1 ኦቨር a ታይምስ ታን ኢንቨርስ ኦፍ x ኦቨር a ይሆናል ማለት ነው። ይሄን በብዛት እንጠቀማለን ማለት ነው። እንደዚህ አይነት ኢንተግሬሽን ባይ ፓርት ኢንተግሬሽን ባይ ፓርሻል ፍራክሽን ስንጠቀም ይሄን ፎርሙላ እንጠቀማለን። እሺ እስቲ ኤክሰርሳይዝ እንስራ። ኢቫሉዌት ዚስ ዘ ኢንተግራል ኦፍ ዚስ ፋንክሽን። ለምሳሌ ሂር ኪው ኦፍ ኤክሳችን ማን ነው? ኤክስ ኪዩብ ፕላስ 4x ነው ማለት ነው። ኤክስ ኪዩብ ፕላስ 4x ነው ማለት ነው። ይሄን ፋክተር አውት ስናደርግ ምን ይሆናል? ኤክስ ኮመን ስናወጣ ኤክስ ኢንቱ ኤክስ ስኩዌር ፕላስ 4 ይሆናል ማለት ነው። ከዚህ በላይ ፋክተር አውት አይሆንም። ይሄ ምንድነው? ኢሬዲዩሲብል ነው። ኢሬዲዩሲብል ነው። ዘን እንደዚህ አይነት ፎርም ሲሆን ፓርሻል ፍራክሽን ዲኮምፖዚሽኑ ምን ይሆናል? የዚህኛው ያ ማለት 2x ስኩዌር ማይነስ x ፕላስ 4 ኦቨር x ኪዩብ ፕላስ 4x ማለት ምን ከማለት ጋር እኩል ነው? 2x ስኩዌር ማይነስ x ፕላስ 4 ኦቨር x ኪዩብ x ኢንቱ x ስኩዌር ፕላስ 4 ይሆናል ማለት ነው። የዚህ ፓርሻል ፍራክሽን ዲኮምፖዚሽኑ ምን ይሆናል? a ኦቨር x ፕላስ bx ፕላስ c ኦቨር x ስኩዌር ፕላስ 4 ይሆናል ማለት ነው። ዘን ለa ለb እና ለc ሶልቭ እናደርጋለን ማለት ነው። ከዚህ ላይ ይሄ ማለት ምን ማለት ነው? 2x ስኩዌር ማይነስ x ፕላስ 4 ኢዝ ኢኳልስ ቱ a ኢንቱ x ስኩዌር ፕላስ 4 ፕላስ bx ስኩዌር ፕላስ cx ይሆናል። ይሄ ከዚህ ጋር ሲባዛ ማለት ኦቨር ይሄ ማለት ኦቨር ይሄ ኢኳል ናቸው ማለት ነው። ዘን ይሄ ምን ይሆናል? 2x ስኩዌር ማይነስ x ፕላስ 4 ኢዝ ኢኳልስ ቱ ax ስኩዌር ፕላስ 4a ፕላስ bx ስኩዌር ፕላስ cx ይሆናል ማለት ነው። የኤክስ ስኩዌር ኮኤፊሺየንቶችን መጀመሪያ እናወጣለን። እዚህ ጋር የኤክስ ስኩዌር ኮኤፊሺየንቶች a እና b ናቸው። እዚህ ጋር 2 ነው ማለት ነው። ስለዚህ a ፕላስ b ኢዝ ኢኳልስ ቱ 2 ይሆናል ማለት ነው። የኤክስ ኮኤፊሺየንቶች ፖሊኖሚያልስ አር ኢኳል ኢፍ ዘር ኮኤፊሺየንትስ አር ኢኳል ስለሚል ማለት ነው። ለምሳሌ የኤክስ ኮኤፊሺየንት እዚህ ጋር c ነው። የኤክስ ኮኤፊሺየንት እዚህ ጋር ማይነስ 1 ነው። ስለዚህ c ኢዝ ኢኳልስ ቱ ማይነስ 1 ይሆናል ማለት ነው። ሌሎቹ ኮንስታንቶች ናቸው። 4a ኮንስታንት ነው። 4a ኢዝ ኢኳልስ ቱ እዚህ ጋር ያለው ኮንስታንት 4 ነው ማለት ነው። ዘን ኦቨር 4 ብንል a ኢዝ ኢኳልስ ቱ 1 ይሆናል ማለት ነው። a እና c አገኘን። ለb ሶልቭ እናደርጋለን። ፍሮም ዚስ ዋን b ምን ይሆናል? b ኢዝ ኢኳልስ ቱ 2 ማይነስ a ማለት ነው። b ኢዝ ኢኳልስ ቱ 2 ማይነስ a 1 ነው which is equals to 1 ይሆናል ማለት ነው። a b c አገኘን። a is equals to 1 b is equals to 1 c is equals to minus 1 then
እዚህ ፎርሙላ ላይ በኤ በቢ በሲ ቦታ ሰብስቲቱት በማድረግ ኢንተግሬሽኑን መፈለግ እንችላለን ማለት ነው። ምን ይሆናል? ዘ ኢንተግራል ኦፍ 2x ስኩዌር ማይነስ ኤክስ ፕላስ 4 ኦቨር ኤክስ ኪዩብ ፕላስ 4x dx is equals to the integral of a over x ኤያችን 1 ነው 1 over x ፕላስ the integral of c ማለት ነው the integral of dx እዚህ ጋር ሶሪ dx ፕላስ b ማለት 1 ነው x ይሆናል c ማለት ማይነስ ነው ማይነስ 1 ነው x ማይነስ 1 ኦቨር x ስኩዌር ፕላስ 4 dx ኢንተግራል መፈለግ ይሆናል ማለት ነው። የዚህ ኢንተግራል ይሄ ማለት the integral of 1 over x dx ፕላስ ይሄንን መበተን እንችላለን። ያ ማለት the integral of x over x square plus 4 dx minus the integral of 1 over x square plus 4 dx ይሆናል ማለት ነው። የዚህ ኢንተግራል ምን ይሆናል? የዚህ ኢንተግራል ln x ይሆናል። ፕላስ የዚህ ኢንተግራልስ የዚህን ኢንተግራል ለመፈለግ እስቲ by using substitution let u is equals to x ብንል no u is equals to x square plus 4 ብንል du ምን ይሆናል? du ምን ይሆናል? 2x dx ይሆናል ማለት ነው። then dx ምን ይሆናል from this one du over 2x ይሆናል ማለት ነው። ይሄን ሰብስቲቱት ብናደርግ በዚህ ቦታ ይሄ ምን ይሆናል? the integral of x over ይሄንን u ብለናል u times dx ማለት du over 2x ይሆናል ማለት ነው። x by x ካንስል ምን ይቀራል? 1 over u du ይሆናል ማለት ነው። የዚህ ኢንተግራል ደግሞ ምን ይሆናል? ln of u ይሆናል ማለት ነው። ln of u 1 over 2 times ኬቱ አለች 1 over 2 times ln u ይሆናል ማለት ነው። ስለዚህ የዚህ ኢንተግራል ምን ይሆናል? 1 over 2 ln of u ማለት ምንድን ነው ብለናል? x ስኩዌር ፕላስ 4 ይሆናል ማለት ነው። ማይነስ የዚህ ኢንተግራል ምን ይሆናል? ይሄ ማለት ምን ማለት ነው? 1 over x ስኩዌር ፕላስ 2 ማለት x ስኩዌር ፕላስ 2 ስኩዌር ማለት ነው። ስለዚህ from this formula የዚህ ኢንተግራል ምን ይሆናል? 1 over a ያችን 2 ይሆናል ማለት ነው። 1 over 2 times tan inverse of x over 2 ይሆናል ፕላስ c ይሆናል ማለት ነው። የዚህ ኢንተግራል the integral of 2x square minus x plus 4 over x cube plus 4x dx is equals to ln of x plus 1 over 2 ln of x square plus 4 minus 1 over 2 tan inverse of x over 2 plus some constant c ይሆናል ማለት ነው። በዚህ ቴክኒክ መሰረት እንደዚህ ሲምፕሊፋይ በማድረግ በቀላሉ ኢንተግሬሽኑን ማግኘት እንችላለን ማለት ነው። እናንተ እስቲ የሆነ ጥያቄ ትሞክራላችሁ። በዚህ መሰረት አንድ ኤግዛምፕል ልስጣችሁ። ይሄንን ኢቫሉዌት አድርጉና እስቲ ይሄንን ጥያቄ ሞክሩ በራሳችሁ። በዚህ ቴክኒክ መሰረት ይሄንን ቴክኒክ በመጠቀም ይሄን ፋክተር አውት አድርጉና ለኤ ለቢ ለሲ ሶልቭ አድርጉ። ከዛ ተክታችሁ ኢንተግሬሽኑን መፈለግ ነው። መጨረሻ መልሱ እንደዚህ ነው የሚመጣው። እስቲ ሁላችሁም ስሩ። ከከበዳችሁ መጠየቅ ትችላላችሁ። ፓርሻል ፍራክሽን ዲኮምፖዚሽን ስንሰራ አራተኛው ኬዝ ሊያጋጥመን የሚችለው ምን አይነት ነው? ለምሳሌ ፋንክሽናችን እንደዚህ አይነት ራሽናል ፋንክሽን ቢሆን q of x over q of x ኢሬዲዩሲብል እና ሪፒትድ የሆነ ኳድራቲክ ፋክተር ቢኖረው q of x ኢሬዲዩሲብል እና ሪፒትድ ሪፒትድ ሲሆን እንዴት ነው ፓርሻል ፍራክሽኑን የምንጠቀመው የሚለውን ነው የምናየው። ለምሳሌ ይሄኛውን እንደዚህ አይነት ፋንክሽን ቢሆን ለምሳሌ 3x over x square plus 1 the whole cube ይሄ ኢሬዲዩሲብል ነው። ፈርስት x square plus 1 is ኢሬዲዩሲብል ነው and also repeated ነው the power of 3 ነው ማለት። እንደዚህ ሲሆን ፓርሻል ፍራክሽኑ ምን ይሆናል? a1x plus b over x square plus 1 plus
b1 ቢሆን እዚህ ጋር a1x + b1 ኦቨር x ስኩዌር + 1 እስከ 3 ድረስ ነው የምንሄደው ማለት ነው። ፕላስ a2x + b2 ኦቨር x ስኩዌር + 1 ዘ ሆል ስኩዌር ፕላስ a3x + b3 ኦቨር x ስኩዌር + 1 ዘ ሆል ኪዩብ ድረስ እንሄዳለን ማለት ነው። ከዛ ምን እንደምናደርገው ለa1 ለa2 ለa3 ለb1 ለb2 ለb3 ካልኩሌት እናደርግና ከዛም በኋላ ነው ኢንተግሬሽኑን የምንፈልገው ማለት ነው። ፎር ኤግዛምፕል ኢቫሉዌት ዘ ኢንተግራል ኦፍ ዚስ ፋንክሽን ብንባል ለምሳሌ q ኦፍ x ምን አይነት ነው? ይሄ ኢረዲዩሲብል ነው ኤንድ ኦልሶ ሪፒትድ ነው ማለት ነው። ስለዚህ እንደዚህ ሲሆን ፓርሻል ፍራክሽኑ እንዴት ይሆናል? ለምሳሌ x ስኩዌር ፕላስ x ፕላስ 1 ኦቨር x ኢንቱ x ስኩዌር ፕላስ 1 ዘ ሆል ስኩዌር ምን ይሆናል ማለት ነው? ፓርሻል ፍራክሽኑ ይሄ ያው ሪፒትድም አይደለም ፋክተሩ ይሄ ነው የሚሆነው a ኦቨር x ፕላስ ይሄ ምን ይሆናል? bx ፕላስ c ኦቨር x ስኩዌር ፕላስ 1 ፕላስ ሁለት ጊዜ ስለሆነ dx ፕላስ e ኦቨር x ስኩዌር ፕላስ 1 ዘ ሆል ስኩዌር ይሆናል ማለት ዘን ፍሮም ዲስ ዋን ለኤ ለቢ ለሲ ለዲ ለኢ ሶልቭ እናደርጋለን ማለት ነው። ይሄ ማለት ነው ኤ ኢንቱ ኤክስ ስኩዌር ፕላስ ኤክስ ፕላስ 1 ኢዝ ኢኳልስ ቱ ኤልሲኤሙ ይሄ ይሆናል ኤ ኢንቱ ኤክስ ስኩዌር ፕላስ 1 ዘ ሆል ስኩዌር ፕላስ bx ፕላስ c ታይምስ ኤክስ ስኩዌር ፕላስ 1 ታይምስ ኤክስ ፕላስ ይሄ dx ፕላስ e ታይምስ ምን ይሆናል? ኤክስ ብቻ ይሆናል ማለት ነው። ዚስ ኢዝ ኢኳልስ ቱ ኤክስ ስኩዌር ፕላስ ኤክስ ፕላስ 1 ኢዝ ኢኳልስ ቱ ኤ ኢንቱ ይሄ ማለት ስኩዌር ሲሆን ኤክስ ፓወር ኦፍ 4 ፕላስ 2x ስኩዌር ፕላስ 1 ይሆናል ማለት ነው። ፕላስ ይሄ ከዚህ ጋር ሲባዛ bx ስኩዌር ፕላስ cx ታይምስ ይሄኛው ይሆናል ማለት ነው። x ስኩዌር ፕላስ 1 ፕላስ ይሄኛው dx ስኩዌር ፕላስ ex ይሆናል ማለት ነው። ይሄ ከዚህ ጋር ሲባዛ ምን እናገኛለን? x ስኩዌር ፕላስ x ፕላስ 1 is equals to ax the power of 4 plus 2 times ax square plus a plus bx the power of 4 plus bx square plus cx cube plus cx plus dx square plus ex ይሆናል ማለት ነው። ስናባዛ ይሄ ከዚህ ጋር ሲባዛ bx the power of 4 bx square ይሄ ከዚህ ጋር cx square cx cube cx ይሆናል ማለት ነው። እንደዚህ ይሆናል ማለት ነው። ዘን ኮኤፊሺየንቶቹን መሰብሰብ ነው። ለምሳሌ የx ፓወር ኦፍ 4 ኮኤፊሺየንት a ነው። የx ፓወር ኦፍ 4 ሌላ የx ፓወር ኦፍ 4 b ነው። እዚህ ጋር x ፓወር ኦፍ 4 የለንም። ምን ይሆናል ማለት ነው? a plus b is equals to 0 ይሆናል ማለት ነው። የx ኪዩብ ኮኤፊሺየንት ሌላ c አለ የx ኪዩብ ኮኤፊሺየንት ስለዚህ ሌላ የለም። c is equals to እዚህ ጋር የx ኪዩብ ኮኤፊሺየንት ስለሌለ 0 ይሆናል ማለት ነው። ሌላ የx ስኩዌር ኮኤፊሺየንት 2a b እና d ዘን ይሄ ምን ይሆናል ማለት ነው? 2a plus b plus d is equals to የx ስኩዌር ኮኤፊሺየንት እዚህ ጋር 1 ነው ማለት ነው። ሌላ የx ኮኤፊሺየንት c ሌላ የx ኮኤፊሺየንት c plus e ነው ማለት ነው። እዚህ ጋር is equals to እዚህ ጋር የx ኮኤፊሺየንት 1 ነው ማለት ነው። ሌላ ኮንስታንት ካለ a አለ a ኮንስታንት ሌላ የለም ማለት ነው። is equals to እዚህ ጋር ኮንስታንት 1 ነው ያለው a is equals to 1 ይሆናል ማለት ነው። from this one a እና c አገኘን። a እዚህ ጋር ስላለ b ማግኘት እንችላለን። from this one b ምን ይሆናል ማለት ነው?
ቢ ኢዝ ኢኳልስ ቱ ማይነስ ኤ ነው የሚሆነው ማይነስ ዋን ይሆናል ማለት ነው። ኤ ኢዝ ኢኳልስ ቱ ዋን ቢ ማይነስ ዋን ሲ ኢዝ ኢኳልስ ቱ ዜሮ ለዲ ሶልቭ እናደርጋለን ማለት ነው። እዚህ ጋር ሲ ፕላስ ኢ ኢዝ ኢኳልስ ቱ ዋን ነው። ሲ ዜሮ ነው። ሲ ዜሮ ስለሆነ ኢ ምን ይሆናል ማለት ነው? ኢ ኢዝ ኢኳልስ ቱ ዋን ይሆናል ማለት ነው። ኢ ኢዝ ኢኳልስ ቱ ዋን ይሆናል ማለት ነው። ዘን የኤ እና የቢ ቫሉ ስላለን ለዲ ሶልቭ ማድረግ ነው። ለዲ ሶልቭ ስናደርግ ምን እናገኛለን? ለዲ ፍሮም ዚስ ዋን ሶልቭ ስናደርግ ዜሮ ነው የምናገኘው ማለት ነው። ዘን ፎርሙላ ውስጥ ፕላግን ማድረግ ነው ማለት ነው። ኤክስ ስኩዌር ፕላስ ኤክስ ፕላስ ዋን ኦቨር ኤክስ ኢንቱ ኤክስ ስኩዌር ፕላስ ዋን ዘ ሆል ስኩዌር ዲኤክስ ኢዝ ኢኳልስ ቱ ዘ ኢንተግራል ኦፍ ይሄ ይሆናል ማለት ነው። ኤ ኦቨር ኤክስ ኤ ምንድን ነው ያገኘነው? ዋን ነው። ዋን ኦቨር ኤክስ ይሆናል ማለት ነው። ዋን ኦቨር ኤክስ ዲኤክስ ፕላስ ዘ ኢንተግራል ኦፍ ቢኤክስ ፕላስ ሲ ኦቨር ይሄ ቢ ስንት ነው ያገኘነው? ማይነስ ዋን ማይነስ ኤክስ ይሆናል ማለት ነው። ማይነስ ኤክስ ሲ ዜሮ ነው ማለት ነው። ስለዚህ ኤክስ ኦቨር ይሄ ማይነስ ይሆናል ማለት ነው። ማይነስ ኤክስ ኦቨር ኤክስ ስኩዌር ፕላስ ዋን ዲኤክስ ይሆናል ማለት ነው። ፕላስ ዘ ኢንተግራል ኦፍ ሲስ ዘ ኢንተግራል ኦፍ ዲኤክስ ፕላስ ኢ ዲ ስንት ነው? ዜሮ ነው። ዜሮ ይሆናል። ኢ ስንት ነው? ዋን ነው። ዋን ኦቨር ይሄ ይሆናል ማለት ነው። ዋን ኦቨር ኤክስ ስኩዌር ፕላስ ዋን ዘ ሆል ስኩዌር ዲኤክስ ኢንተግራሉን ኢቫሉዌት ማድረግ ይሆናል ማለት ነው። የዚህ ኢንተግሬሽን ፍሮም ዚስ ዋን የዚህ ኢንተግራል ምን ይሆናል? ዋን ኦቨር ኤክስ ኢንተግራሉ ላን ኤክስ ነው ማለት ነው። ማይነስ የዚህ ኢንተግራሉ ኬስ ስሪ ላይ የሰራነው አይነት ጥያቄ እንደዚህ አይነት ጥያቄ ሰርተናል። ሌት ዩ ኢዝ ኢኳልስ ቱ ኤክስ ስኩዌር ፕላስ ዋን ብትሉ ዲዩ ቱ ኤክስ ዲኤክስ ይሆናል። ለዲኤክስ ሶልቭ አድርጉ ባይ ሰብስቲቱሽን እንደዚህ አይነት ጥያቄ ሰርተናል። ኬዝ ስሪ ላይ የዚህ ኢንተግራል ምን ይሆናል? ዋን ኦቨር ቱ ላን ኦፍ ኤክስ ስኩዌር ፕላስ ዋን ይሆናል ማለት ነው። ፕላስ ዘ ኢንተግራል ኦፍ ዋን ኦቨር ኤክስ ስኩዌር ፕላስ ዋን ዘ ሆል ስኩዌር ዲኤክስ። አሁን የዚህን ኢንተግራል እንዴት እንፈልግ? ዋን ኦቨር ኤክስ ስኩዌር ፕላስ ዋን ዘ ሆል ስኩዌር ኢንተግራሉን እንዴት እንፈልግ? ሌት ኤክስ ኢዝ ኢኳልስ ቱ ታን ኤክስ ብንል የዚህን ኢንተግሬሽን ለመፈለግ የዚህ ዲኤክሱ ምን ይሆናል? የዚህ ዴሪቬቲቭ ሴክ ስኩዌር ኤክስ ዲኤክስ ይሆናል ማለት ነው። ዘን ሰብስቲቱት እናድርግ። ያ ማለት ዘ ኢንተግራል ኦፍ ዋን ኦቨር ኤክስ ማለት ታን ኤክስ ብለናል። ታን ኤክስ ታን ስኩዌር ኤክስ ይሆናል ኤክስ ስኩዌር ስለሆነ ታን ስኩዌር ኤክስ ፕላስ ዋን ዘ ሆል ስኩዌር ታይምስ ዲኤክሱ ምን ይሆናል? ሴክ ስኩዌር ኤክስ ዲኤክስ ይሆናል ማለት ነው። ፍሮም ትሪጎኖሜትሪክ አይደንቲቲ ታን ስኩዌር ኤክስ ማለት ምን ማለት ነው? ፍሮም የትሪጎኖሜትሪክ አይደንቲቲ ሴክ ስኩዌር ኤክስ ማለት ምን ማለት ነው? ዋን ፕላስ ታን ስኩዌር ኤክስ የሚል ነገር አለ። ስለዚህ ታን ስኩዌር ኤክስ ፕላስ ዋን ማለት ከማን ጋር እኩል ነው? ከሴክ ስኩዌር ኤክስ ጋር። ይሄ ሴክ ስኩዌር ኤክስ ይሆናል ማለት ዘ ሆል ስኩዌር ሲሆን ምን ይሆናል? ሴክ ዲስ ኢዝ ኢኳልስ ቱ ከላይ ይሄ አለ ዘ ኢንተግራል ኦፍ ሴክ ስኩዌር ኤክስ ኦቨር ዲኤክስ ኦቨር ይሄ ዘ ሆል ስኩዌር ሲሆን ሴክ ዘ ፓወር ኦፍ ፎር ኤክስ ይሆናል ማለት ይሄ ሲጣፋ ምን ይቀራል? ዘ ኢንተግራል ኦፍ ዋን ኦቨር ሴክ ስኩዌር ኤክስ ዲኤክስ ይሆናል ማለት ነው። ዋን ኦቨር ሴክ ስኩዌር ኤክስ ማለት ከማን ጋር እኩል ነው? ዘ ኢንተግራል ኦፍ ኮስ ስኩዌር ኤክስ ዲኤክስ ይሆናል ማለት ነው። አሁንም ፍሮም ዘ ትሪጎኖሜትሪ ኮስ ስኩዌር ኤክስ ማለት ከማን ጋር እኩል ነው? ኮስ ስኩዌር ኤክስ ማለት ዋን ፕላስ ኮሳይን ኦፍ ቱ ኤክስ ኦቨር ቱ ማለት ነው። በዚህ ቦታ ይሄንን ብንተካ ምን እናገኛለን? ዘ ኢንተግራል ኦፍ ዋን ፕላስ ኮስ ቱ ኤክስ ኦቨር ቱ ዲኤክስ ይሆናል ማለት ነው። which is የዚህ ኢንተግራል ደግሞ ማለት ነው ዘ ኢንተግራል ኦፍ ዋን ኦቨር ቱ ዲኤክስ ፕላስ ዘ ኢንተግራል ኦፍ
1/2 ታይምስ ኢንተግራል ኦፍ ኮስ 2x dx ይሆናል ማለት ነው። የዚህ ኢንተግራል ምንድን ነው? 1/2x ፕላስ 1/2 ታይምስ የዚህ ኢንተግራል ሳይን ኦፍ 2x ኦቨር 2 አለ እዚህ ጋር 4 ይሆናል ማለት ነው። ይሄ ይሆናል ማለት ነው የዚህ ኢንተግራል። ዘን መጨረሻ ላይ ዘ ኢንተግራል ኦፍ ኤክስ ስኩዌር ፕላስ ኤክስ ፕላስ 1 ኦቨር ኤክስ ኢንቱ ኤክስ ስኩዌር ፕላስ 1 ዘ ሆል ስኩዌር ዲኤክስ ምን ይሆናል? እዚህ ጋር ሌላ አለ ላን ኤክስ ማይነስ 1/2 ላን ኦፍ ኤክስ ስኩዌር ፕላስ 1 ፕላስ የዚህ ኢንተግራል ማለት ይሄ ይሆናል ማለት ነው 1/2x ፕላስ 1/4 ሳይን ኦፍ 2x ፕላስ ሳም ኮንስታንት ሲ ይሆናል ማለት ነው። ይህን ጥያቄ ተለማመዱ በዚህ መልኩ ማለት ነው። ይህን ይመስላል። አመሰግናለሁ። ቪዲዮን ከወደዳችሁት ላይክ አድርጉ፣ ቻናሌን ሰብስክራይብ አድርጉ። አመሰግናለሁ።